አንዲትን ሀገር ማውደም ተፈለክ በወጣቱ ላይ ዝመት ይላል። በትክክል ይህ ድርጊት ደግሞ በእኛ ሀገር ላይ አሁን ላይ በደንብ እየተከሰተና እያየነው ነው። እና ሊላሂ ወኢና ኢለይሂ ራጂዑን። ዛሬ ከሰዓት በፊት እንግዲህ መቼ እንደወጣ ባላቅም ዜናው 12 ኢትዮጵያኖች በሳውዲ ደህንነት ጠባቂዎች ህይወታቸው አልፏል። ከትናንትና ወዲያና ከ3 ቀን በፊት ደግሞ 180 ኢትዮጵያኖች ህይወታቸው አልፎ የት እንደደረሱ ራሱ ሬሳቸው አልተገኘም፣ ጠፍተው ቀርተዋል። ይህ ነገር መቆም እስካለለበት ድረስ ሀገሪቱ በምንም ተአምር አቋም ሊኖራትና ሌሎች ደህንነታቸውን ጠብቃ ትኖራለች ማለት ዘበት ነው። አሁን ላይ ዘመቻ እየተደረገበት ያለው ወጣቱ ነው። በዚህ ስንሄድ በሃይማኖት በማይነካ በኩል ይነካኩና ክፍልፍላችንን አውጥተን አጀንዳ እንሰጣለን። በዚህ ጋ ስንሄድ ወጣቱ በስነ ልቦና ወድቆ ተሰባብሮ እንዳይሆን ሆኖ በትምህርት በስራ የተለያዩ ሁኔታ በሀገር ኑሮ ውድነት በጦርነት እጅግ ብዙ ወጣቱ ላይ ተጽዕኖ ይፈጠራል። ሽማግሌና አሮጊትማ የትም አይሄድም፣ እዛው ሀገሩ ላይ ጅብን በላው ተጦረም ተቀበረም እንደሆነ ይሆናል። ነገር ግን ይችን ሀገር ነገ የሚረከቡ ወጣት ግን እያጣ ነው። በቀን ቀን የሚጠፋው የሚሞተው ቆስሎ በየሆስፒታሉ የተቀመጠው፣ በዛ ላይ ደግሞ የአእምሮ ህሙማን ሚሊዮን በየቦታው የተከማቸው የኛ ኢትዮጵያ ነው። በዝጋት ሄዳለ በእስር ቤት የሚሰቃየው የኛ ኢትዮጵያዊ ነው። 2 ዓመት 1 ዓመት እስር ቤት ታስሮ ይገባል። ስለዚህ በምን በኩል ነው ታዲያ የኛ ወጣት ስለ ነገ የተሻለ ነገር ሊያስብ የሚችለው? በምን ምክንያት ነው? ምናልባት እያንዳንዳችን እቤታችን ስላልመጣ ምንም ላይመስልን ይችላል። ይኸውላችሁ ወጣቱ በስነ ልቦና ከተጎዳ በአንዲት ሀገር ላይ ተስፋ ተቆረጠ፣ ማንጀራት መቺ፣ ዘራፊ፣ ሌባ፣ ገዳይ እያንዳንዷን ነገር ህገወጥ ነገር ድርጊቶችን በደንብ ነው የሚያደርጋት። ለምን በሉ ተስፋ ቆርጧል። ተስፋ ሲቆረጥ ይህ ህገወጥ መንገድ መጀመሪያ ከቤተሰብ ነው የሚጀምረው። ከዛ ሲል ዘመድ ይጀምራል። ከዛ ሲል የሰፈር ሰው ይጀምራል። እያንዳንዳችን ላይ ተስፋ ይቆርጣሉ። በሞትና በሽረት መካከሉ ነው ሲቀጠቀጡ፣ በገንዘብ እጦት አብዛኛዎቻቸው የሞቱ፣ አብዛኛቸው ደግሞ በየሜዳ የተወረወሩ፣ አብዛኛው ደግሞ የተሸጠ ነው። ስለዚህ ይህ ድርጊት መቆም አለበት። እባካችሁ ሶሻል ሚዲያ የምትጠቀሙ የቲክቶከር አለቆች፣ የቲክቶከር ፊት አውራሪ የሆናችሁ በሙሉ ይህ ህገወጥ ስራ እንዲቆም ተጽዕኖ እንድትፈጥሩ ፈልጋለሁ። የምሬን ነው የምላችሁ። እኔ ጋር የጠፋ ሰው አላገል ከ200 በላይ አለ። መልቀቁ እባካችሁ ሼር አርጉ፣ ታብታብ አርጉ ማለቱ ራሴ ልቤ ዝቅ ድክም ነው ያለኝ ማለት ነው። ይህ ነገር እስከ መቼ ነው እንደዚህ የሚሆነው? ሀገራችን በጦርነት በየትኛውም ሁኔታ ውስጥ ብትሆን፣ ነገር ግን ለመኖር ሰርቶ ወዲያፍ ለማለት ምንም አይነት ሁኔታ ውስጥ ብንሆን ሀገራችን ደግነት ጎመን እንኳን ቀርጭ መብላት እንችላለን። ነገር ግን ወጣቱ ላይ በደንብ ስነ ልቦና ስብርብሩ እንዲወጣ እንዳይነሳ እየተደረገ ነው። እንደገና ደግሞ በህገወጥ ስራ የምትሰሩ ሰዎች እባካችሁ እንዴት አይነት ልብ ነው? እኔ በምን አይነት አማርኛ መግለጽ ራሱ አቅቶኛል አሁን ላይ። እንደው ይሄ ሁሉ ሲሆን ለምን ልባችሁ ደግሞ በሁለተኛ ማለት ነው እባካችሁ ለሰዎች ልብ ስብራት ምክንያት አትሆኑ። ደግሞ ወደሽ ነው የምትመጪው፣ ማናስገደደ? ኧረ እባክሽ ወዶ እያሽበለበሉ በዛ እያሉ እያመጡ ማለት ነው። ከዛስ ወዳችሁ ነው የመጣችሁት። ታንዲ ቤተሰብ 500 ሺህ ብር እየተጠየቀ የትኛው ድሃ ገበሬ ነው ይሄን 500 ሺህ ብር የሚያመጣው? እባካችሁ ይህ ነገር መቆም እስከሌለበት ድረስ ሀገሪቱ በምንም ሁኔታ ውስጥ ገንብተው የእንትን ማማ ላይ ቢያደርሷት ማለት ነው። የአፍሪካ መሪ ሆን የአፍሪካ እንደዚህ ሆን እኛ አይመለከተንም። መጀመሪያ ማህበረሰቡ በልቶ የሚኖርበትና ህዝቡና ወጣቱ የሚረጋጋበት መንገድ መፈጠር ነው ያለበት። አለቀ። ሌላው ነገር በኋላ ነው የሚደርሰው። እኛ በድህነት ውስጥ ኑረን አልታመምንም፣ አልተቸገርንም፣ ምንም አልሆንም። ኑረን ነበረ። አሁን ነው መከራ የመጣብን። አሁን ነው ችግር የመጣብን። እኔ ስሜታዊ ነው የሆንኩት። በዚህ ሰሞን እንኳን ስንት ወንድሞቻችን እናጣን፣ ስንት እህቶቻችን እናጣናቸው። እንዴት ነው ነገሩ? መች ነው የሚያበቃው ይህ ነገር?